ዛሬ አንድ ፕሮጀክት ለመስራት አሰብኩኝና ፕሮጀክቱን ዲዛይን አድርጌ ጨርሼ ነገር ግን ወደ ኮዲንግ ስገባ ብዙ ነገሮችን ረስቻለሁ። ስለዚህ እንደ አዲስ እንደገና መማር እንዳለብኝ ነው የተረዳሁት። እንደ አዲስ ለመማር ነገሮችን አስተካክዬ ያው ኖድን ጭኜ ቪኤስ ኮድን ኤዲተር ተጠቀመው እሱን ነው። ሪያክትን እነሱን አስተካክዬ ወደ ትሬኒንግ ገብቻለሁ ማለት ነው። ለዛሬ የሰራኋትን ትንሽዬ ነገር ላሳያችሁ። እዚች ጋር ራይት ዩር ሜሴጅ አለርት ምናምን አላት። እነዚህ ሪስፖንሲቭ የሆነ ዲዛይን የምንሰራበት ስቴት ናት። ምክንያቱም ሪያክት ላይ ጄኤስኤስ ይሄ ፋይል ኮምፖነንት የሚለው ነው አሳያችሁ። ይችኛዋ ማለት ናት። እች ስቴት የምትባላለች ዩዝ ስቴትን በመጠቀም ነው ይሄን የሰራሁት። ረስት ብላት እንደዚህ ትሆናለች። ሜሴጅ ለምሳሌ እኔ ብጽፍ ሄሎ ብል እዚች ጋር ሄሎ የምትል አብሮ ይጽፍልኛል ማለት ነው። እና ለዛሬ ያው መተናል ለማለት ያክል ነው እንጂ ትንሽ ናት። አሁን ከመጀመሪያው ጀምሮ ምን ላይ እንደደረስን አፕሎድ አደርግላችኋለሁ ቪዲዮ ኮንሲስተንሲ እንዲኖረኝ እናንተም ላይክ ፎሎ እያደረጋችሁ አበረታቱ ማለት ነው። ከዚህ በፊት የነበረኝ የዩቲዩብ አካውንት ባን ሆኗል፣ ተዘግቷል። አፕላይ አድርጌ ነበር፣ ነገር ግን መመለስ አልቻልኩም፣ አልተመለሰልኝም። ስለዚህ አዲስ ቻናል ነው ክሬት የምናደርገው ማለት ነው።